ኦኬ እንዴት ናችሁ? ደህና ናችሁ? መብራቴ ነኝ። ምንድነው ዛሬ የምናየው ብዙ ጊዜ ነርሲንግ አክቲቪቲ ላይ በዋናነት ይሄ ነርሲንግ ፕሮሰስ የምንለው ፓርት አለ ማለት ነው። እና ነርሲንግ ፕሮሰስ የምንለው ፓርት ላይ በጣም ወሳኝ እና ኮር የሆነ ነገር ነው ለነርሶች ማለት ነው። እና አንፎርቹኔትሊ ግን አብዛኞቻችን ነርሶች እሱ ላይ ነርሲንግ ፕሮሰስ ላይ ብዙ የሆነ ውዝግቦች ሲፈጠሩ አያለሁኝ ማለት ነው። እና ይህንኑ ግልጽ ለማድረግ ነው ዛሬ የመጣሁት። ምንድነው ነርሲንግ ፕሮሰስ ስንል የራሱ የሆነ ሳይክል አለው ማለት ነው። ያ በዛ ሳይክል መሰረት ነው ነርሲንግ ፕሮሰሱ የሚከናወነው ማለት ነው፣ የሚደረገው የሚሰራው ማለት ነው። እና ይሄ ሩቲን አክቲቪቲያችን ነው። እና በዋናነት ከሌሎች ፕሮፌሽን ኢንዲፔንደንት ሆነን የራሳችንን ስራ እንድንሰራም መንገድ የሚከፍትልን ቤዝ ላይ ነው ወይ ደግሞ መሰረት የሚሆንልን ነገር ነው ማለት ነው ነርሲንግ ፕሮሰስ ማለት ነው። እና እንግዲህ በመጀመሪያው ነርሲንግ ፕሮሰስ ውስጥ ካሉት ነገሮች አሰስመንት የምንለው ፓርት የመጀመሪያው ነው። ከአሰስመንት ቀጥሎ ዳያጎናይዝ ነው የምናደርገው፣ ዳያግኖሲስ ይኖራል ማለት ነው። ከዛ ቀጥሎ ደግሞ ምንድነው የምኖረው ፕላን ነው የምናደርገው ማለት ነው። ፕላን እናደርጋለን። ፕላን ያደረግነውን መልሰን ደግሞ ምን እናደርጋለን ማለት ነው ኢምፕሊመንት እናደርጋለን ማለት ነው። ኢምፕሊመንት ካደረግን በኋላ ደግሞ ምንድነው የምናየው ኢቫሉዌት ነው የምናደርገው፣ ኢቫሉዌሽን ነው የሚሆነው ማለት ነው። ኢቫሉዌሽን እንግዲህ ላስት ፕሮሰስ ነው የሚሆነው። ምንድነው ያልኳቸው ማለት ነው አሰስመንት፣ ዳያግኖሲስ፣ ፕላኒንግ፣ ኢምፕሊሜንቴሽን አት ዘ ላስት ኢቫሉዌሽን ነው ማለት ነው። እና ኢቫሉዌሽን ላይ ፕላን ያደረግነው ነገር ወይ ተሳክቷል፣ አልተሳካም፣ ወይ እየተሳካ ነው ያለው ኦንጎይንግ ሊሆን ይችላል፣ ወይ ደግሞ ፕሮግረስ ሊሆን ይችላል፣ ወይ ደግሞ ፕሮግረሱ ፑር ሊሆን ይችላል፣ እንዳሰብነው ላይሄድ ይችላል ማለት ነው። በዛን ሰዓት ምንድነው የምናደርገው ሪሳይክል ነው። ፕሮግረሱ ፑር ከሆነ ወይ ደግሞ እንዳሰብነው እንዳቀድነው ካልሆነ ሪአሰስ ነው የምናደርገው። ከእንደገና ሳይክሉ ይቀጥላል ማለት ነው። ወደ አሰስመንት እንመለሳለን፣ ዳያግኖሲስ ውስጥ እንገባለን፣ ፕላን እናደርጋለን፣ ኢምፕሊመንት እናደርጋለን፣ ኢቫሉዌት እናደርጋለን። በዛ መልኩ ነው ሳይክሉ የሚቀጥለው ማለት ነው። እና በዛ መልኩ እያስተካከልን እንሄዳለን። ኦኬ ስለዚህ አሰስመንት ላይ ምንድነው የሚደረገው የሚለውን ነገር ካየን አሰስመንት ላይ ዳታችንን ኮሌክት እናደርጋለን። አሰስመንት ማለት ያው ዳታ ጋዘሪንግ ማለት ነው። ዳታ ኮሌክት እናደርጋለን። ሳብጀክቲቭ እና ኦብጀክቲቭ የሚባሉ ዳታዎችን ኮሌክት እናደርጋለን ማለት ነው። ሳብጀክቲቭ የምንለው ከፔሸንቱ ጠይቀን የምንሰበስበው ዳታ ማለት ነው። ኦብጀክቲቭ ማለት ደግሞ ወይ የሚለካ ወይም የሚመዘን ወይ ደግሞ የሚታይ ወይ ደግሞ ፊዚካል ኤግዛሚኔሽን ሊሆን ይችላል። እና በራሳችን አሰስ አድርገን የምናገኘው ነው። ፔሸንቱ የሚነግረን ከሆነ ደግሞ ወይ ደግሞ ፔሸንት ሪላቲቭ አቴንዳንት የሚነግሩህ ዳታዎች ከሆነ ደግሞ ምንድነው የሚባለው ሳብጀክቲቭ ነው። እኛ በራሳችን አሰስ አድርገን የምናገኘው ለክተን ወይ በመሳሪያ ተጠቅመን እነ ቴምፕሬቸር እነ ቢፒ ፐልስ የምንላቸው ነገሮች ኦክሲጅን ሳቹሬሽን የምንላቸው ነገሮች እኛ አሰስ የምናደርገው ቪዚብል ውንድ ሊሆን ይችላል፣ ብሊዲንግ እያደረገ አይተን ሊሆን ይችላል፣ ስብራቱን አይደንቲፋይ አድርገን ሊሆን ይችላል፣ ሌዥኑን አይተን ሊሆን ይችላል፣ ስኪን ቸርገሩን አይተን ሊሆን ይችላል። እነዚህ ነገሮች ኦብጀክቲቭ ውስጥ ይመደባሉ ማለት ነው። ፔሸንቱ የነገረን ስላልሆነ እነዚህ ነገሮች ውስጥ በምን ውስጥ ይገባሉ ማለት ነው ኦብጀክቲቭ ፋይንዲንጎች ናቸው ማለት ነው። ከዛ በኋላ ወዴት ነው የምንሄደው? ቀጥታ ወደ ዳያግኖሲስ ነው የምንሄደው። ዳያግኖሲስ ላይ ነው በዋናነት ብዙ ጊዜ ብዥታዎች የሚፈጠረው ማለት ነው። እና ነርሲንግ ዳያግኖሲስ አይነቶች እንግዲህ ሶስት አይነት ነርሲንግ ዳያግኖሲስ አሉ ማለት ነው። የመጀመሪያው አክቹዋል ነርሲንግ ዳያግኖሲስ ይባላል። ሁለተኛው ደግሞ ፖቴንሻል ወይ ደግሞ ሪስኪ ነርሲንግ ዳያግኖሲስ ይባላል። ሶስተኛው እና መጨረሻ ዌልነስ ነርሲንግ ዳያግኖሲስ ይባላል ማለት ነው። እና እነዚህ ሶስት ናቸው። በዋናነት ሁለቱን እንጠቀመዋለን።
የትኛው አክቹዋል ነርሲንግ ዳያግኖሲስ እና ፖቴንሻል ነርሲንግ ዳያግኖሲሱን ማለት ነው፣ ወይ ሪስክ የምንለው። አክቹዋል ማለት ካረንትሊ ያለውን ፕሮብሌም ማለት ነው። ፔሸንቱን ስናየው ካረንትሊ ፔሸንቱ ላይ የሚታየው ችግር አክቹዋል ነርሲንግ ዳያግኖሲስ ላይ ይካተታሉ። ፕራዮሪታይዝ ሲደረግም ቅድሚያ ሲሰጥም ለሱ ነው ማለት ነው፣ አሁን ያለ ፕሮብሌም ስለሆነ። ሪስኪ ማለት ደግሞ ሊመጣ የሚችል አሁን ካለው ነገር ጋር ተያይዞ ሊመጣ የሚችል ችግር ምን ይባላል? ሪስኪ ወይ ደግሞ ፖቴንሻል ነርሲንግ ዳያግኖሲስ ውስጥ እናካትተዋለን። እሱ በሁለተኛነት ይይዛል ማለት ነው። እነዛን ከአሰስመንት ላይ የሰበሰብናቸው ዳታዎች አሉ። ሳብጀክቲቭ ዳታ ብለን ኦብጀክቲቭ ዳታ ብለን የሰበሰብናቸው ዳታዎች አሉ። እነዛን ዳታዎች በመጠቀም ምን እንመሰርታለን ማለት ነው? ነርሲንግ ዳያግኖሲስ ፎርሙሌት እናደርጋለን። ስለዚህ ነርሲንግ ዳያግኖሲስ ስንጽፍ ወይ ደግሞ ፎርሙሌት ስናደርግ ናንዳን ነው የምንጠቀመው። ናንዳ ማለት ኦልሬዲ ተዘጋጅተው ያሉ ተጽፎ ያሉ ፕሮብሌሞች አሉ። በየአመቱ አፕዴት የተደረገ የሚመጡ አሉ ማለት ነው። እነዛን በመጠቀም ከራሳችን አሁን ከሰበሰብነው ዳታ ጋር ሪሌት የሚያደርግልንን ሞር የሚገልጽንን መርጠን ነው ፕሮብሌም ፓርት የምናደርገው ማለት ነው። እንጂ አክቹዋል ነርሲንግ ዳያግኖሲስ ስንል ምን ሶስት ፓርቶች ይኖሩታል። ፕሮብሌም ፓርት እና ኢቲዮሎጂ እና ሳይን ኤንድ ሲምፕተም ፓርት ማለት ነው። ኢቲዮሎጂ ማለት ኮዝ ማለት ነው። ኮዝ የሚያደርጉ ነገሮች ማለት ነው። ስለዚህ እንዳትረሱ እዚች ጋር ነው ብዙ ጊዜ ኮንፊውዥኖች የሚፈጠሩት ማለት ነው። እና ፕሮብሌም ፓርት ይኖራል፣ ኢቲዮሎጂ ወይ ደግሞ ኮዝ ፓርት ይኖራል። ከዛ በኋላ ምን ይኖራል ማለት ነው? ሳይን ኤንድ ሲምፕተም ፓርት ይኖራል ማለት ነው። እና እዚች ጋር ምንድነው ልብ ማለት ያለብን? ፕሮብሌም ፓርቱን የምንወስደው ከናንዳ ነው። ከናንዳ ነው የምንወስደው። ሞር የሚገልጽልን ከፔሸንታችን ጋር የሚሄደውን ነው የምንወስደው። ኮዝ ደግሞ ከሰበሰብነው ነገር ሊሆን ይችላል። ወይ ደግሞ ኮዝ ያደረገው ነገር ያ ችግር እንዲፈጠር ኮዝ ኢቲዮሎጂ ሊሆን የቻለውን ነገር መነሻውን ነገር ነው የምንወስደው ማለት ነው። ሳይን ኤንድ ሲምፕተም ፓርት ላይ ደግሞ ምንድነው የምንወስደው? ከሰበሰብናቸው ዳታዎች በምን ይገለጣል? ለምሳሌ ኤግዛምፕሎቹን እናያለን። ከሰበሰብናቸው ለምሳሌ አንድ ፔሸንት ፑር ስኪን ተርገር ካለው በዚህ ፑር ስኪን ተርገርን ተጠቅመን ደግሞ መግለጫውን የፕሮብሌሙን ችግር የተገለጠው ወይ ደግሞ የሚታየው በፑር ስኪን ተርገር ነው ብንል ምን አይነት ችግሮች አሉት ማለት ነው። ኢቲዮሎጂ ፓርት ለምን እንጠብቃለን ማለት ነው? ሃይፖቮሉሚክ ሾክ ሊሆን ይችላል። አደርዋይስ ደግሞ ምን ሊሆን ይችላል? ፍሉድ ቮሉም ዲፊሲት ሊሆን ይችላል። እነዚህ ነገሮች ይኖሩታል ማለት ነው። ስለዚህ በኋላ በኤግዛምፕል ስናየው ሞር ግልጽ ይሆናል ማለት ነው። እና እነዚህ ሶስት ፓርቶች ናቸው ማለት ነው። እነዚህ ሶስት ፓርቶች በምን ቃላቶች ይያያዛሉ? ፕሮብሌም ፓርቱ ከናንዳ እንደወሰድን ከኢቲዮሎጂ ጋር ለማያያዝ ሪሌትድ ቱ የሚሉ ቃላቶችን እንጠቀማለን። ሪሌትድ ቱ ቃልን እንጠቀማለን። ኮዙን ደግሞ ኢቲዮሎጂን ደግሞ ከሳይን ኤንድ ሲምፕተም ፓርት ጋር ለማያያዝ ደግሞ አስ ኤቪደንስድ ባይ ወይ ደግሞ አስ ማኒፌስትድ ባይ የሚሉ ቃላቶችን እንጠቀማለን ማለት ነው። ስለዚህ ፎር ኤግዛምፕል አሁን ነርሲንግ ዳያግኖሲስ ለመስራት አክቹዋል ነርሲንግ ዳያግኖሲስ ለመስራት የሆነ ፔሸንት መጣ። ሲታይ ዳታችንን ስንሰበስብ ወይ ደግሞ አሰስመንት ስንሰራ ፑር ስኪን ተርገር አለው፣ ሳንከን አይ አለው፣ ሌላው ደግሞ ሌታርጂክ ሊሆን ይችላል ማለት ነው። እንደዚህ ይህን ተጠቅመን አንድ ነርሲንግ አክቹዋል ነርሲንግ ዳያግኖሲስ እንስራ ብንል ምንድነው ምን ሊሆን የሚችለው? ፑር ስኪን ተርገር ሊሆን የሚችለው በምን ፕሮብሌም ነው ማለት ነው? ፔሸንታችን ሊገልጽ የሚችለው ሳንከን አይ። እነዚህ ምልክቶች ምን ሊያሳይ ይችላል? ዲሃይድሬሽን ሊያሳይ ይችላል ማለት ነው። ስለዚህ ሌሎች ከዚህ ጋር ተያይዞ እቺን አይተን ሌሎች ደግሞ ፔሸንት የሚነግሩን ሳብጀክቲቭ ዳታዎች ደግሞ ይኖራሉ። ይሄ ኦብጀክቲቭ ነው አሁን የጠቀስኩት። ሳብጀክቲቭ ዳታዎች ደግሞ ምንድነው? ዲያራ ኤንድ ቮሚቲንግ ሊኖራቸው ይችላል። ስለዚህ ይሄ እነዚህን ሳብጀክቲቭ እና ኦብጀክቲቭ በመጠቀም ምን አይነት ነርሲንግ ዳያግኖሲስ ልናወጣ እንችላለን? ከናንዳ ላይ ቀጥታ በመሄድ ፔሸንታችንን የሚገልጸውን ለምሳሌ
ቅድም እየጠቀስኩት ምንድነው ፍሉድ ቮሉም ዲፊሲት የሚለውን እንወስዳለን ማለት ነው። እዚህ ሎስ ስላለው ፍሉድ ቮሉም ዲፊሲት ይኖራል። ስለዚህ ፍሉድ ቮሉም ዲፊሲት ሪሌትድ ቱ እንላለን። እዚህ ፕሮብሌም ፓርት ስለሆነ ማለት ፕሮብሌም ፓርቱን ከናንዳ ጋር ወሰድኩኝ። እዚህ ሪሌትድ ቱ ኢቲዮሎጂ ደግሞ ምን ሊሆን ይችላል? ይሄ ኮዝ ያደረገው ምንድነው? ከዲያራ እና ቮሚቲንግ እንዲመጣ ምናምን ያደረገው ምንድነው የሚለውን ነገር እናያለን ማለት ነው። እና እሱ ጋር ነው ከምን የተነሳ ነው ይሄ ነገር ፍሉድ ቮሉም ዲፊሲት ነው ምን ስላለው ነው? ሎስ ስላለው ነው ማለት ነው። ስለዚህ ሪሌትድ ቱ ሎስ ማለት እንችላለን። ዲያራ ኤንድ ቮሚቲንግ ማለት እንችላለን ማለት ነው። ኦር ደግሞ ዲዚዝ ፕሮሰስ ማለት እንችላለን። ምንም የማናውቀው አይነት ኮዝ ከሆነ አይደንቲፋይ ያልተደረገ ኮዝ ከሆነ ዲዚዝ ፕሮሰስ ብለን ከዛ በኋላ አስ ማኒፌስትድ ባይ ወይ ደግሞ አስ ኤቪደንስድ ባይ በሚለው ቃል ደግሞ አያይዘን ሳይንድ ሲምፕተም ላይ ይሄ ፍሉድ ቮሉም ዲፊሲት እንዳለው የሚያሳየው ምንድን ነው የሚለው ነገር ነው የምናየው። እሱ ደግሞ ምንድነው ሊሆን የሚችለው? ፑር ስኪን ተርገር ብያለሁ ቅድም። ፑር ስኪን ተርገር አለው፣ ሳንከን አይ አለው። ስለዚህ አስ ማኒፌስትድ ባይ ሳንከን አይቦል ኦር ፑር ስኪን ተርገር ስኪን ፒንቹ ግሬተር ዛን 3 ሰከንድ ማለት ነው። ያንን እናስቀምጣለን። ስለዚህ ምን ነርሲንግ ዳያግኖሲስ ሰራን ማለት ነው? አክቹዋል ነርሲንግ ዳያግኖሲስ ሰራን ማለት ነው። ስለዚህ ፍሉድ ቮሉም ዲፊሲት ሪሌትድ ቱ ዲያራ ኤንድ ቮሚቲንግ ኦር ዲዚዝ ፕሮሰስ as manifested by or as evidenced by sunken eyeball and skin pinch, poor skin pinch, poor skin turgor or skin pinch greater than 3 second delay ማለት ነው። ይቺን በማለት አንድ ነርሲንግ ዳያግኖሲስ ሰራ ማለት ነው። ልክ እንደዛ ሌላውንም እንሰራለን ማለት ነው። ግን ይሄ ፔሸንት ሲመጣ ምንም አይነት ሳንከን አይቦል የለውም። ነገር ግን ስኪን ፒንቹም ኖርማል ነው። ነገር ግን ዲያራ ኤንድ ቮሚቲንግ አለው። ስለዚህ በዚህ ሰዓት ምንድነው ዲሃይድሬሽን የለውም። ወደ ዲሃይድሬሽን ወደ መሆን አልገባም። ሳይኖቹ ያንን አያሳይም። ነገር ግን ዲያራ ኤንድ ቮሚቲንግ ኮምፕሌን ያደርጋል። ስለዚህ ምንድነው ማለት ነው? አክቹዋል አይሆንም። አክቹዋል ስለማይሆን ምንድነው የምናደርገው? ሪስክ ፎር ሃይፖ ቮሉሚክ ሾክ ወይ ደግሞ ሪስክ ፎር ፍሉድ ቮሉም ዲፊሲት እንላለን ማለት ነው። ስለዚህ ይሄ ፖቴንሻል ነርሲንግ ዳያግኖሲስ ነው። ፖቴንሻል ነርሲንግ ዳያግኖሲስ መለያው ምንድነው? ሪስክ ፎር ብሎ ነው የሚጨምረው ማለት ነው። ሪስክ ፎር ፍሉድ ቮሉም ዲፊሲት ሪሌትድ ቱ እንላለን። ሪሌትድ ቱ ዋት? ዲያራ ኤንድ ቮሚቲንግ። ዲያራ ኤንድ ቮሚቲንግ አሁን ስላለ ነገ ከነገ ወዳ ይሄ ዲያራ ኤንድ ቮሚቲንግ ካልታከመ ምን ላመጣ ይችላል? ፍሉድ ቮሉም ዲፊሲት ላመጣ ይችላል እያልን ነው ማለት ነው። ይሄ ሪስክ ነርሲንግ ዳያግኖሲስ ሁለተኛው ነው ማለት ነው። እና ሌላ ደግሞ አድሚት በመሆኑ ብቻ ሆስፒታል ገብቶ አድሚት በመሆኑ ብቻ ምን አኳየር ላደርግ ይችላል? ሆስፒታል አኳየርድ ኢንፌክሽን ዴቨሎፕ ሊያደርግ ይችላል። ስለዚህ ሪስክ አለው አንድ ሆስፒታል የመጣ ፔሸንት ነው። ለዛ ይሄም አክቹዋል አሁን የሌለ ነገር ስለሆነ ሪስክ ስለሆነ ሪስክ ፎር ሆስፒታል አኳየርድ ኢንፌክሽን ሪሌትድ ቱ ሆስፒታላይዜሽን ብለን እንለዋለን ማለት ነው። እነዚህ ናቸው ነርሲንግ ዳያግኖሲስ ለጨረፍታ ያህል ናቸው። ብዙ አይነት ነርሲንግ ዳያግኖሲሶች አሉ። በዚህ ኤግዛምፕል ስር ገብተን ልንሰራቸው የምንችለው ማለት ነው። በዋናነት ግን አክቹዋል እና ፖቴንሻል ነርሲንግ ዳያግኖሲስ እና ዌልነስ የሚባል አለ። ዌልነስ የምንለው ደግሞ ምን ማለታችን ነው? ሬዲነስ ቱ ኤንሃንስ ሄልዚ ቢሄቪየር ወይ ደግሞ ኮፕ እያደረገ እስከመጣ ሬዲነስ ቱ ኮፕ ስትሬስ የሚለው ፖዚቲቭ ነገሮች ናቸው የምንጽፈው ማለት ነው። ፔሸንቱ በጣም አንዛይቲ ውስጥ የነበረው ስትሬስ ውስጥ የነበረው እየተመከረ ወይ ትሪትመንቱን እያገኘ ኮግኒቲቭ ቢሄቪየራል ቴራፒ ሊሆን ይችላል እያገኘ አሪፍ እየተሻሻለ ሲመጣ ያኔ ፖዚቲቭ በሆነ መልኩ እንገልጻለን ማለት ነው። ያ ነው ዌልነስ ነው። ሞር ኮመን ግን የምንጠቀመው እኛ የትኛው ነው? ሁለቶቹን ነው ማለት ነው። አክቹዋል እና ፖቴንሻል የምንለው። ስለዚህ ነርሲንግ ዳያግኖሲስ በዚህ መልኩ ሰራን። ስለዚህ ወዴት እንሄዳለን ማለት ነው? ወደ ፕላኒንግ ነው የምንሄደው። ፕላን ስናደርግ እንግዲህ ችግሮችን ቅድሚያ እንሰጣለን።
መቅደም አለባቸውን ችግሮች ኤቢሲ ሩልን በመጠቀም ቅድሚያ እንሰጣለን። ያንን ፕላን እናደርጋለን ማለት ነው። ፕላኒንጉ ላይ ምንድነው መካተት ያለባቸው ነገሮች? ጎል ሴት እናደርጋለን ማለት ነው። ጎል ሴት እናደርጋለን፣ ኤክስፔክትድ አውትኮሙን እናስቀምጣለን። ከዛ በኋላ ኢንተርቬንሽን እናስቀምጣለን ማለት ነው። እዚህ ከዛ በኋላ ነው ወደ አክሽን የምንገባ። ጎላችን ሴት እናደርጋለን። ምን ለማድረግ ነው? ለምሳሌ ቅድም የሰራነው ነርሲንግ ዳያግኖሲስ ምንድን ነበረ? ፍሉድ ቮሉም ዲፊሲት ነበር። ስለዚህ ጎላችን ምንድነው የሚሆነው? ቱ ኖርማላይዝ ቦዲ ፍሉድ አይደለ ቀንሶ ስለሆነ ኖርማል ሬንጅ ላይ እንዲሆን ማድረግ ነው። ስለዚህ ቱ ኖርማላይዝ ቦዲ ፍሉድ ሌቨል ማለት ነው። አፕሮፕሪየት ወይ ማድረግ ማለት ነው እና ኦፕቲማይዝ ማድረግ ነው። ይሄ ጎላችን ነው። ግን ይሄ መቅደም አለበት ወይ የምለው ሌላ ችግር ከሌለ፣ ለምሳሌ ከመተንፈሻ አካላት ጋር ምናምን የተገናኘ ችግር ፔሸንት ቢኖረው እሱን ነው የምናስቀድመው። አሁን ላይ ግን ሌላው ችግር ስለሌለ ይሄንን እናስቀድማለን ማለት ነው። እዚህ በዛ መልኩ ጎላችን ሴት እናደርጋለን። ኤክስፔክትድ አውትካም እናስቀምጣለን። ይህ ፔሸንት ከሃይፖቮሉሚክ ወይ ደግሞ ሃይፖቮሉሚያ መውጣት አለበት። ፍሉድ ቮሉም ዲፊሲቱ በስንት ሰዓት ይወጣ? ኤክስፔክትድ አውትካም ማለት ነው። በምንድን ነው የሚገለጸው? ይሄ አሁን ለምሳሌ ቅድም እንዳልነው ሳንከን አይቦል እና ስኪን ፒንቹ ፑር ስኪን ቸርገር ነበረ። ይሄ ፑር ስኪን ቸርገር እና ሳንከን አይቦል ዊል ቢ ሰብሳይድድ አፍተር ኦር ዊዝን 2 hours ብለን ካቀድን በ2 ሰዓት ውስጥ እነዚህ የችግሩ መገለጫ የሆኑ ነገሮች መጥፋት አለባቸው። መጥፋቱን በዛ እናደርጋለን። ይሄ ኤክስፔክትድ አውትካማችን ኤክስፔክትድ አውትካም እናስቀምጣለን ማለት ነው። በዛ መልኩ እንጽፋለን። ስለዚህ ሰዓት ታይም ባውንድ መሆን አለበት ኤክስፔክትድ አውትካሙ። በዛ መልኩ ኤክስፔክትድ አውትካሙ ካስቀመጥን ኢንተርቬንሽን ምንድን ነው የምታደርገው ታዲያ? ይሄ እንዲሆን በ2 ሰዓት ውስጥ እነዚህ ምልክቶች ጠፍቶ ፔሸንቱ ከነበረበት ችግር እንዲወጣ ለማድረግ ምንድን ነው የምታደርገው? ስለዚህ you will do something ነገር ማድረግ አለብህ። እዚህ I will give what IV fluid። ስለዚህ IV fluid መስጠት አለብህ የወጣው ሎስ እንዲተካ፣ ወይ ደግሞ ፔር ሎስ ምን ማድረግ አለብህ? መተካት አለብኝ ብለህ ታስቀምጣለህ ማለት ነው። ታስቀምጣላችሁ ማለት ነው ብላችሁ። ይሄ ኢንተርቬንሽን ናት ማለት ነው። ስለዚህ ከዛ በኋላ ምንድነው የሚቀጥለው ነገር? እነዚህ ፕሮሰስ በኋላ ኢምፕሊሜንቴሽን ይቀጥላል። ኢምፕሊሜንቴሽን ላይ እንሄድና እንደዚህ አደርጋለሁ ብለን ኢንተርቬንሽን ላይ ያስቀመጥናቸው ነገሮች አሉ አይደለ? ስለዚህ ኢምፕሊሜንት እናደርጋለን። I will give IV fluid ብለናል አይደል ቅድም። ስለዚህ እንሰጥና I gave IV fluid ጊቭ የምለው ጊቭ ይሆናል ማለት ሰጥቻለሁ። IV fluidን ሰጥቻለሁ፣ እንዲህ አድርጌያለሁ ብለን እንጽፋለን ማለት ነው። ይሄ ኢምፕሊሜንቴሽናችን ነው። ኢምፕሊሜንት አድርገናል ያቀድነው ነገር ማለት ነው። ከዛ በኋላ መጨረሻ ላይ ምንድነው የሚሆነው? ኢምፕሊሜንት ያደረግነው ደግሞ ምንድነው የምናደርገው? ኢቫሉዌት እናደርጋለን። ስለዚህ ያቺ 2 ሰዓት ቅድም ያቀድናት ነበረች። በዛ 2 ሰዓት ሲደርስ IV fluid ሰጥተናል ምናምን ፍሎ አድርገናል እና ኢቫሉዌት እናደርግ። በ2 ሰዓት ውስጥ ሳንከን አይቦሉ ጠፋ ወይ? ኖርማል ሆነ ወይ? ስኪን ፒንቹ ተመለሰ ወይ? የምለውን ነገር እናያለን። ስለዚህ ከተመለሰ እኛ እንዳቀድነው ከተሳካ ይሄ ፕሮግረስድ ነው ማለት ነው። አቺቭ አድርገናል ማለት ነው። ጎላችንን አቺቭ አድርገናል፣ ሚት አድርገናል ማለት ነው። ይሄ ፕሮግረስድ ነው የሚሆነው ኢቫሉዌሽናችን። ግን ገና ኦንጎይንግ ከሆነ በዛች ሰዓት ውስጥ ካላለቀ ምንድነው የምናደርገው? ኦንጎይንግ እንላለን ማለት ነው። ነገር ግን ኦንጎይንግ ስንል ሰዓታችንን እቅዳችንን ማስተካከል ይገባናል ማለት ነው። አለስ አዘርዋይስ ግን እንደዚህ ተደርጎ ምንም አይነት ማሻሻል ለውጥ ምናምን ነገር ከሌለ ፑር ፕሮግረስ ነው ማለት ነው። ስለዚህ ፑር ፕሮግረስ ከሆነ ደግሞ ወደ ኋላ እንመለስና ከእንደገና አሰስመንት ማለት ነው እንሰራለን ማለት ነው። ሌላ ችግር ሊሆን ስለሚችል ሌላ ችግር ማከም ያለብን
ነገሮች ሊኖሩ ስለሚችሉ እነዛን አሰስ እናደርጋለን ማለት ነው። እና በዛ መልኩ ነው ሳይክሉ የሚቀጥለው ማለት ነው። ነርሲንግ ፕሮሰስ ሳይክሉ የሚቀጥለው እና በዛ መልኩ ነው። ስለሰማችሁ እጅግ በጣም አድርጌ አመሰግናለሁ። ለሌሎችም ሼር በማድረግ ተባበሩ። መብራት ነበርኩ። ቴንኪው